እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ቅዱሳን መጻሕፍቱ እስራኤል ከሌላው ዓለም ፈጽሞ ትለያለች ማለታቸው ልቦለድ ነው ወይስ በተግባር የሚታይ እውነታ ነው የሚለውን እንመለከታለን። እስራኤል ማለት በጣም ትንሽ ነገር ግን የዓለም ትኩረት ያለባት የየዕለቱ የዓለም ዜና የሆነች ሀገር ናት። መጽሐፍ ቅዱሱም እስራኤልን ከሌሎች ሀገራት የተለየ ስፍራ ይሰጣታል። ቁርአንም እንደዚሁ። ቁርአኑ ስለ እስራኤል ሲናገር ምዕራፍ 45 ቁጥር 16 ላይ ለእስራኤል ልጆች መጽሐፍንና ሕግን ነቢይነትንም በእርግጥ ሰጠናቸው፣ ከመልካም ሲሳዮችም በእርግጥ ለገስናቸው፣ በዓለማት ላይም አበለጥናቸው ይላል። ምዕራፍ 2 ቁጥር 47 ላይ የእስራኤል ልጆች ሆይ ያቺን በእናንተ ላይ የለገስኳትን ጸጋዬን በዓለማት ላይ ያበለጥኳችሁ መሆኔን አትርሱ ይላል። ምዕራፍ 2 ቁጥር 40 ላይ የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬን አስታውሱ ይላል። ምዕራፍ 40 ከቁጥር 53 እስከ 54 የእስራኤልንም ልጆች መጽሐፉን አወረስናቸው፣ ለባለ አእምሮች መሪና ገሳጭ ሲሆን ይላል። መጽሐፍ ቅዱሱ እስራኤል ለእግዚአብሔር ከታዘዘች የተባረከች ሀገር እንደምትሆን፣ ካልታዘዘች ደግሞ የመከራ ሀገር እንደምትሆን ይናገራል። በዘመናዊው ታሪክም እንደምናውቀው የእስራኤል ሕዝብ ታሪክ ከሌላው ሕዝብ በተለየ የቅብጠትና በተቃራኒው ያለ የስቃይ ታሪክ ነው። ሌላው ሕዝብ ሲደላው ሆነ ሲከፋው በልኩ ነው። እስራኤል ግን ጊዜ ሲወጣላት የሚያገኘው በረከትና ጊዜ ሲጥለው የሚደርስበት መከራ ከሌላው ሕዝብ የተለየ ነው። ይህ ልዩነት ግን የመጣው ዝም ብሎ አይደለም። ከስር መሰረቱ ብንመለከት በመጀመሪያ ፈጣሪ ለእስራኤላውያን ሕግን አወረደላቸው። ሕጉንም ከጠበቁ እስራኤል የቅብጠት ሀገር እንደምትሆን ተነገራቸው። ዘሌዋውያን 26 ከ1 እስከ 8 እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ፣ ሰንበታቴን ጠብቁ፣ በሥርዓቴ ብትሄዱ ትእዛዜን ብትጠብቁ ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህሏን ትሰጣለች፣ በምድራችሁ ላይ በጸጥታ ትኖራላችሁ፣ ሰይፍ በምድራችሁ አያልፍም፣ ጠላቶቻችሁንም ታሳድዳላችሁ፣ ከእናንተም 5 100ን ያሳድዳሉ፣ 100ም 10,000ን ያሳድዳሉ ይላል። እንደዚሁ ደግሞ እስራኤላውያን ሕጉን ካልጠበቁ ችግር ውስጥ እንደሚገቡ ተናግሯቸዋል። ዘሌዋውያን 26 ከ27 እስከ 33 ባትሰሙኝ በትዕቢተኝነት ብትሄዱብኝ እናንተንም በአሕዛብ መካከል እበትናችኋለሁ፣ በልባቸው ድንጋጤን እሰዳለሁ፣ በነፋስም የምትንቀሳቀስ ቅጠል ድምፅ ታሸብራቸዋለች፣ የልጆቻቸውን ሥጋ ትበላላችሁ፣ በአሕዛብም መካከል ታልቃላችሁ። ነገር ግን ልባቸው ቢዋረድ እኔ ለያዕቆብ የማልኩትን ቃል ኪዳኔን አስባለሁ ይላል። የእስራኤል ሕዝብም ከነዚህ ሁለቱ አማራጮች መካከል አንዱን እንዲመርጥ ተነግሮት ነበረ። በዚህ መሰረትም የእስራኤል ሕዝብ ለእግዚአብሔር ሲታዘዝ በሰላምና በደስታ በአካባቢው ላይ ገዢ ሆኖ ሲኖር ነበር። ሲያጠፋ ደግሞ በብዙ መከራ ውስጥ ሲያልፍ ነበር። በመጽሐፍ ቅዱስም ሆነ በታሪክ እንደምንመለከተው የእስራኤል ሕዝብ ወደ እግዚአብሔር በተመለሰ ቁጥር እግዚአብሔር ሕዝቡን በብዙ መንገድ ሲባርከው ነበረ። ይባሱንም የምድር አሕዛብ ሁሉ በአንተ ይባረካሉ፣
በተባለው መሰረት ዓለም በእነርሱ በረከት ሲባረክ ተመልክተናል። አይሁዶች በተባረኩበት በረከትም ለዓለም የሳይንስና ቴክኖሎጂ ምርታ ብዙ አስተዋጽኦችን አበርክተዋል። ዋናውን አልበርት አንስታይንን ጨምሮ ብዙ ታዋቂ ሳይንቲስቶች የአይሁድ ዘሮች ናቸው። የአይሁድ ዘሮች በዓለም ላይ 0.2% ሕዝብ ሆነው ሳለ 22% የሚሆነውን የኖቤል ሽልማት የወሰዱት እነርሱ ናቸው። የዓለም 0.2% ሕዝብ ሆኖ ሳለ ዓለም ላይ ካሉት ቢሊዮነሮች ውስጥ ከ10 እስከ 15% አይሁዶች እንደሆኑ ይነገራል። እነዚህ ቁጥሮችም አይሁዶች በዓለም ላይ ያላቸውን ልዕቀት ያሳያሉ። ከነዚህ የበረከት ታሪኮች በተቃራኒ ደግሞ የእስራኤል ሕዝብ ባጠፋ ቁጥር ለብዙ መከራ ተላልፎ ሲሰጥ ነበረ። ሕዝቅኤል 39 ከ23 እስከ 24 አሕዛብም የእስራኤል ቤት በኃጢአታቸው ምክንያት እንደተማረኩ ያውቃሉ። ስለበደሉኝ እኔም ፊቴን ከእነርሱ ስለሸሸጉ በጠላቶቻቸው እጅ አሳልፌ ሰጠኋቸው። እነርሱም ሁሉ በሰይፍ ወደቁ፣ እንደ ርኩሰታቸውም እንደ መተላለፋቸውም መጠን አደረግሁባቸው፣ ፊቴንም ከእነርሱ ሸሸጉ። በመጽሐፍ ቅዱስና በዘመናዊው ታሪክ ብዙ የእስራኤላውያንን የጀግንነት ዘመን እንደተመለከተው ሁሉ ብዙ የእስራኤላውያንን የቅጣት ዘመኖችም ተመዝግበዋል። እስራኤላውያኑ ለ430 ዓመታት በግብፃውያን እጅ፣ ለ40 ዓመታት በፍልስጤማውያን እጅ፣ ለ70 ዓመታት በባቢሎን እጅ፣ በ722 ዓመተ ዓለም በአሦራውያን፣ በ63 ዓመተ ዓለም በሮም፣ በ322 ዓመተ ዓለም በግሪኮች፣ በ614 ዓመተ ምህረት በፐርሺያኖች፣ በ629 ዓመተ ምህረት በቢዛንታይኖች፣ በ638 ዓመተ ምህረት በሙስሊም ጂሃዲስቶች፣ በ1096 እና 1099 ዓመተ ምህረት በክርስቲያን ክሩሴዶች፣ ከ1517 እስከ 1917 ዓመተ ምህረት ለ400 ዓመታት በቱርክ ስር በብዙ መከራ ውስጥ ሲኖሩ ነበር። እግዚአብሔር እስራኤላውያንን ካመጻችሁ እቀጣችኋለሁ እንዳለው እስራኤላውያኑ ሲያምፁ በተለያየ ጊዜ በአሰቃቂ ቅጣት ቀጥቷቸዋል። እበትናቸዋለሁ እንዳለው ብዙ ጊዜ በትኗቸዋል። በተበተኑበት ሀገር እረፍት አታገኙም እንደተባለው መዘርዘር እስኪያቅት ድረስ መከራቸውን በልተዋል። የቅጠል ኮሽታ ታስደነግጣቸዋለች እንደተባለው ከጭፍጨፋ የተረፉት እንኳን በደረሰባቸው ሽብር የተነሳ ድንጉጦች ሆነው ነው ከቅጣቱ የወጡት። እስራኤላውያኑ ላይ ሲደርስ የነበረው ቅጣት ከፈጣሪ በመሆኑ ምክንያትም በየቅጣቶቹ ውስጥ ለሌላው የዓለም ሕዝብ እንግዳ የሆኑ ብዙ ነገሮችን እንመለከታለን። ይህም ሕዝብን እንደ ሕዝብ ሊያጠፋ የሚነሳ ኃይል ሲነሳ፣ ሕዝብን እንደ ሀገር በጅምላ የሚያፈናቅል ኃይል ሲነሳ እና ሕዝብም እንደ ሕዝብ አጠቃላይ ምድሩን ለቆ የሚሄድባቸው ሁኔታዎች ነበሩ። አንደኛ፣ ሕዝብን እንደ ሕዝብ ሊያጠፋ የሚነሳ እንቅስቃሴ። በዓለም ላይ የአንድን ሀገር ሕዝብ እንደ ሕዝብ ለማጥፋት የሚሰራ እንቅስቃሴ ታይቶም ተሰምቶም አያውቅም። ነገር ግን ብዙ ጊዜ የእስራኤልን ሕዝብ እንደ ሕዝብ ለማጥፋት ብዙ እንቅስቃሴዎች ሲደረጉ ነበረ። አሁንም እየተደረገ ይገኛል። ይህ እንቅስቃሴም ጸረ ሴማዊነት ወይንም ጸረ ጽዮናዊነት እንቅስቃሴ ይባላል። ይህ ጸረ ሴማዊነት በመጽሐፍ ቅዱስና በዘመናዊው ታሪክ የተዘገበ አሁንም በተግባር የምንመለከተውና ለወደፊቱም ሰፋፊ እቅዶች የተቀመጡለት እንቅስቃሴ ነው። ከመጽሐፍ ቅዱሱ ታሪክ ስንነሳ የግብፁ ፈርዖን የእስራኤል ዘር እንዲጠፋ በማሰብ ወንድ እስራኤላዊ ሲወለድ እንዲገደል ትእዛዝ ሰጥቶ ነበር።
እንደዚሁ በንጉሥ አርጤክስ ዘመን በጠቅላይ ሚኒስትርነት የሚያገለግለው ሐማ የተባለው ሰው ከህንድ እስከ ኢትዮጵያ ድረስ በሚዘረጋው ግዛቱ ስር በነበሩ በ127 ሀገራት ውስጥ ያለ እስራኤላዊ በሙሉ እንዲገደል ትእዛዝ አውጥቶ ነበረ። በዘመናዊው ታሪክም ስንመለከት አውሮፓ ውስጥ በነበረው የጸረ ሴማዊነት እንቅስቃሴ ከ6 ሚሊዮን በላይ አይሁዶች ተገድለዋል። አሁንም በተለይ የሐማስ የኦክቶበር 7 2023 ጥቃትንና የእስራኤል አጸፋን ተከትሎ የጸረ ሴማዊነት እንቅስቃሴ በእጅጉ ተስፋፍቷል። ብዙ ሙስሊም ሀገራት በነቢዩ መሐመድ እስራኤልን ከግብፅ ከምድረ ገጽ የማጥፋት ትእዛዝ ይህም ሐዲስ ሳሂህ ሙስሊም 416985 ላይ የተጻፈውን ለማስፈጸም ብዙ እቅዶችን አውጥተዋል። ሁለተኛ፣ ህዝብን እንደ ህዝብ በጅምላ የሚያፈናቅል አሰራር። የአንድ ሀገር ህዝብ ከሚኖርበት ሀገር ላይ ሙሉ በሙሉ እንዲነሳ የተወሰነበት ህዝብ የእስራኤል ህዝብ ብቻ ነው። ይህንንም ድርጊት በባቢሎን ዘመንና በኦቶማን ቱርክ ዘመን ተፈጽሟል። በአሦራውያን ዘመንም ከ12ቱ ነገድ ውስጥ 10ሩ ሙሉ በሙሉ ተነድቶ ወደ ሌላ ስፍራ ተወስዶ ነበረ። ሶስተኛ፣ ህዝብ እንደ ህዝብ ሀገሩን ጥሎ የሚሰደድበት አሰራር። እስራኤላውያን ሀገራቸውን ሙሉ በሙሉ ለቀው ለ300 ዓመታት በግብፅ ሀገር ሲኖሩ ነበረ። በባቢሎን ዘመን እና በኦቶማን ቱርክ ዘመንም እንደዚሁ ሙሉ በሙሉ ሀገሩን ጥሎ ተሰዶ ነበረ። በዚህ የእስራኤል ህዝብ የመበተንና ተመልሶ የመሰብሰብ ታሪክ ውስጥ ደግሞ ሁል ጊዜ ቋሚ የሆነ አንድ ተአምራዊ ነገር አለ። ከተፈጥሯዊ አሰራር ውጪ የህዝቡ ቋንቋ፣ ባህልና ሃይማኖት ሳይበረዝና ከ12ቱ ነገድም አንዱም ሳይጎድል የሚሰባሰብበት አሰራር። በታሪክ እንደሚታወቀው ብዙ ህዝቦች ከሀገራቸው ተፈናቅለዋል ወይ ሀገራቸውን ለቀው ተበትነዋል። ነገር ግን ተሰብስበው ተመልሰው ሀገራቸውን የመሰረቱ የሉም። ሁሉም በተበተኑበት ባህል፣ ቋንቋና ብሔር መካከል ተውጠው ቀርተዋል። የእስራኤል ግን ከዚህ የተለየ ነው። መበተን ብቻ ሳይሆን እስራኤላዊ ማንነት ሳይጎድል ተመልሶ የመሰብሰብ ቋሚ ሂደት ውስጥ ለዘመናት ትኖር ነበረ። ይህ እውነታም የመበተንና የመሰብሰብ ሂደቱ በፈጣሪ እጅ እንደሆነ ያረጋግጣል። ነቢዩ ኢሳይያስም ይህንን ተደጋጋሚ ሂደትና የእስራኤል መልሶ የማንሰራራት ታሪክን በራእይ ተመልክቶ ኢሳይያስ 1:9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር ብሎ ተናግሮ ነበረ። በእነዚህ የእስራኤል የመበተንና የመሰባሰብ ታሪኮች ውስጥ ደግሞ ብዙ የፈጣሪን ጣልቃ ገብነት የሚያሳዩ ብዙ ታሪኮች ተዘግበዋል። ከነዚህ ውስጥ እስራኤላውያኑ ከግብፅ ወደ ሀገራቸው ሲሰበሰቡ ከነበሩት ብዙ ተአምራዊ ዘመቻዎች ውስጥ ለምሳሌ ያህል የቤዜቅ ዘመቻን ብንመለከት፣ ከቅርብ ጊዜ ታሪኮች ውስጥ ደግሞ ሁላችንም የምናውቀው የ1948 ዓመተ ምህረት መሰብሰብና እንደ ሀገር መደራጀት ሂደት ለምሳሌ ብንመለከት በውስጡ ብዙ ተአምራዊ ነገሮችን እንመለከታለን። እስራኤላውያኑ ከግብፅ ከወጡ በኋላ በሙሴና በኢየሱስ መሪነት በፊታቸው የመጣውን ጦርና ቅጥር ከተሞች እየደረመሱ ከመጡ በኋላ ከሙሴና ኢያሱ ሞት በኋላ የድሉ ፍጻሜ አካባቢ አንድ ትልቅ ፈተና በከነዓን ምድር ላይ ገጠማቸው። የከነዓን ምድርን የሚገዛው አዶኒ ቤዜቅ ወይም የቤዜቅ አምላክ በሚባል እጅግ ኃያልና ጨካኝ ንጉሥ። ይህ ንጉሥ በአካባቢው
የነበሩ 70 ነገሥታትን በምርኮ ይዞ የእጅና የእግር አውራ ጣቶቻቸውን እየቆረጠ በቤቱ አስቀምጧቸው የራሱን ፍርፋሪ እንዲበሉ ሲያደርግ የነበረ ጨካኝ ንጉሥ ነው። የእስራኤልም ሕዝብም የዚህን ኃያልና ጨካኝ ንጉሥ ታሪክ ሰምቶ በፍራቻ ወደ እግዚአብሔር ጮኸ። እግዚአብሔርም እንደሚረዳቸውና የይሁዳ ጎሳም ከፊት ለፊት እንዲሰለፍ አዘዘ። ከዚያም ጦርነቱ ተጀመረ። ይሁዳም ቀናው። በጦርነቱም በቤዜቅ ከተማ ብቻ 10,000 ከነዓናውያንና ከነዓናውያንን ለመርዳት የመጡ ፌሩዛውያን ተሰዉ። የእስራኤል ጦርም አዶኒቤዜቅን አሳዶ በቤዜቅ ከተማ ላይ በቁጥጥር ስር አዋለው። ከዚያም አዶኒቤዜቅ በምርኮ የሚይዛቸውን ነገሥታት ላይ ሲፈጽም እንደነበረው የእጆቹና የእግሮቹ አውራ ጣቶች ቆርጠው ወደ ኢየሩሳሌም ይዘውት ሄዱ። ይህ በመንገድ ላይ ያገኘውን ሁሉ እየደረመሰ የመጣው መንገደኛ ጦር ይህንን እጅግ ኃያልና ጨካኝ ሥርዓተ መንግሥት መስበር የቻለበት ኦፕሬሽን ስንመለከት ኦፕሬሽኑ ተአምራዊ ኦፕሬሽን መሆኑን እንመለከታለን። በ1948 የነበረውንም ክስተት ስንመለከት በውስጡ ብዙ ተአምራዊ ነገሮችን እናስተውላለን። በመጀመሪያ እስራኤላውያኑ ኢየሱስን ሲገሉት ደሙ በልጆቻችን እንዳሉት በመጀመሪያ እግዚአብሔር ጎረቤታቸውን አስነሳባቸው። ኢሳይያስ 9:12 ጠላቶቹን ሶርያውያንንም ከምስራቅ ፍልስጤማውያንንም ከምዕራብ ያንቀሳቅስበታል፣ እስራኤልንም በተከፈተ አፍ ይበሉታል። በዚህ ሁሉ እንኳን ቁጣው አልተመለሰችም። ኢየሱስ በምድር ላይ በነበረበት ወቅት የእስራኤል ምድር በሮማ ኢምፓየር ተወራ ነበር። ከኢየሱስ ሞትና ትንሣኤ በኋላ ከ132 እስከ 136 ዓመተ ምህረት አካባቢ እስራኤላውያን ባር ኮባር ሪቮልት በሚባል የአመፅ እንቅስቃሴ በሮማውያኑ ላይ ተነሱ። በዚህ የአመፅ እንቅስቃሴም እስራኤላውያኑ ተሸንፈው ብዙ እስራኤላውያን አለቁ። የሮማ መንግስትም ነቢዩ ዳንኤል በትንቢት እንደተናገረው እስራኤላውያኑን ከኢየሩሳሌም ሙሉ በሙሉ አባረረ፣ ቤተ መቅደሱንም አፈረሰ፣ ከተማዋንም አቃጠለ። ከዚያም እስራኤላውያኑ በዚህ በሮማ መንግስት እና በተለያዩ ጊዜ በተነሱባቸው ወራሪዎች ምክንያት በደረሰባቸው መገፋት በተለይ ከ1517 ጀምሮ አካባቢውን የተቆጣጠረው የኦቶማን ቱርክ በእስራኤላውያኑ ላይ መከራ በማብዛቱ ምክንያት እስራኤላዊ የሚባል በሙሉ ሀገሩን ጥሎ ተሰደደ። በብዛትም ወደ ፖላንድ፣ ሩሲያ፣ ጀርመን፣ እንግሊዝ እና ፈረንሳይ ሀገራት ተሰደደ። እስራኤላውያኑ መሬታቸውን ጥሎ ሲሰደዱ አረቦች የእስራኤልን መሬት ተቀራመቱ። እስራኤል የሚባለው ሀገርም ፍልስጤም ተብሎ ተሰየመ። የእስራኤል ሕዝብም ስደተኛ ሆኖ በየሀገሩ ተበተነ። ነቢዩ ኢሳይያስ በዚህ ሁሉ እንኳን ቁጣው አልተመለሰችም በማለት በተናገረው መሰረትም የተበተኑት እስራኤላውያን እንኳን በብዙ መከራ ውስጥ አለፉ። ኢየሱስን ሲገሉት ደሙ በእኛና በልጆቻችን ላይ ይሁን ያሉት ቃልም ልጆቻቸውን በባዕድ ምድር አግኝቷቸው ከ1933 እስከ 1945 ዓመተ ምህረት ጀርመን ሀገር ላይ የነገሰው ሂትለር ከኦስትሪያ ከጀርመንና የጀርመን ጦር በወረዳ ከደረሰባቸው የአውሮፓ ሀገራት በሙሉ እስራኤላውያንን ሰብስቦ በኦሽዊትዝ ካምፕ የዘር ፍጅት ፈጸመባቸው። ሌሎችንም በየሜዳው ተገደሉ። በዚህ የዘር ፍጅትም ወደ 6 ሚሊዮን የሚጠጉ እስራኤላውያን አለቁ። የሂትለር ጭፍጨፋ ድንገት የተከሰተ ክስተት አይደለም። አስቀድሞ ሲበስል የነበረ የጸረ ሴማዊነት እንቅስቃሴ ውጤት ነው።
ከሂትለር እልቂት በፊት በአውሮፓ የነበረው የጸረ ሴማዊነት እንቅስቃሴ ያሰጋቸው እንደነ ቴዎዶር ሄርዝል የመሳሰሉ ሰዎች ከ1896 ዓ.ም ጀምሮ ዴር ጁደስታት ወይንም ዘ ስቴት ኦፍ ዘ ጁስ የሚለውን ሀሳብ ሲያራምዱ ነበረ። እነዚህ ሰዎችም በአውሮፓ ውስጥ እያደገ የመጣው ጸረ ሴማዊነት እንቅስቃሴ መፍትሄ ራሷን የቻለች የአይሁድ ምድር መመስረት ነው በሚል ሀሳብ ሲንቀሳቀሱ ነበረ። እንቅስቃሴውም ዛዮኒዝም ወይንም ጽዮናዊነት ተባለ። ሄርዝል በመጀመሪያ በሙኒክ ከዛም በስዊዘርላንድ ህዝባዊ ውይይቶች አዘጋጀ። ከዚያም በ1896 ፍልስጤም ወደምታስተዳድረው ቱርክ ወይንም ኮንስታንቲኖፕል በመጓዝ የፍልስጤም ሀገር እንዲሰጣቸውና በዚህ ፋንታ ከፍተኛ ገንዘብ እንደሚከፍሉ የቱርክን ሱልጣን ለማስማማት ቢሞክሩም አንድ ጫማ መሬት እንደማይሰጣቸው ተነግሯቸው ተመለሱ። ይህ እቅድም አልሳካ ሲል እስራኤላውያኑ ሌላ ሁለተኛ እቅድ አወጡ። ይህም እቅድ የአይሁድ ከበርቴዎች ከኦቶማን ቱርክ የመሬት ባላባቶች መሬት እየገዙ በእጅ አዙር እስራኤልን መመስረት በሚቻልበት መንገድ መስራት የሚል ነበረ። በዚህ እቅድ መሰረትም ብዙ መሬቶች እየተገዙ የመጀመሪያዎቹ የእስራኤል መንደሮችን መመስረት ተጀመረ። ይሁን እንጂ በዚህ የአይሁዶች እንቅስቃሴ የሰጉት አረቦች ትልቅ ተቃውሞ በማንሳታቸው እንቅስቃሴው ተገታ። ይህ በእንዲህ እንዳለ የጽዮናዊነቱ አንቀሳቃሾች ሶስተኛ እቅድ አወጡ። ይህንንም እቅድ በወቅቱ ኃያል ለነበረችው እንግሊዝ አማከሩ። እንግሊዝም እቅዱ ከባድ የማይሳካ ሙከራ እንደሆነ ገልጻ ወደ ፍልስጤም ምድር ለመመለስ ከማሰብ ይልቅ ሰው የማይኖርባቸውን ሰፋፊ አፍሪካ፣ ዩጋንዳ አካባቢ ወይንም ላቲን አሜሪካ፣ አርጀንቲና አካባቢ ያሉ ለም መሬቶችን አካሎ እስራኤል የሚባል ሀገር በመመስረቱ ላይ ልትረዳቸው እንደምትችል ገለጸችላቸው። ይሁን እንጂ ይህ ሀሳብ በእስራኤላውያኑ ዘንድ ተቀባይነት አላገኘም። የፈጣሪ ቃል ወደ ሀገራችሁ ትሰበሰባላችሁ ስለነበረ እስራኤላውያኑ አውቀውም ይሁን ሳያውቁ ይህንን የእንግሊዝ ሀሳብ ውድቅ አደረጉ። ይህ በእንዲህ እንዳለ የአንደኛው የዓለም ጦርነት በ1914 ዓ.ም ተጀመረ። በዚህ ጊዜም የእንግሊዝ መንግስት የአይሁድ ከበርቴዎችን ድጋፍ ፈለገ። የአይሁድ ከበርቴዎችም ለእንግሊዝ መንግስት ድጋፍ ከሰጡ የእስራኤል ሀገረ መንግስት መመስረት እንደሚችሉ እንግሊዝ ቃል ገባችላቸው። ከዚያም በዚህ ጦርነት ውስጥ የእስራኤል ከበርቴዎች ለእንግሊዝ መንግስት ጠንካራ ድጋፍ አደረጉ። የእነ እንግሊዝ ቡድንም ጦርነቱን አሸነፈ። እንግሊዝም በ1917 ዓ.ም ቤልፎር ዲክላሬሽን በሚባለው አዋጅ ለእስራኤል ሀገረ መንግስት እውቅና ሰጠች። በዚሁ ዓመትም ጄኔራል ኤድመንድ አሊባይ የሚባል የእንግሊዝ ጄኔራል አካባቢውን ለ400 ዓመታት ሲገዛ የነበረውን የኦቶማን ቱርክ ጦር አባሮ ኢየሩሳሌምን ተቆጣጠረ። እንግሊዝ ለእስራኤል ሀገረ መንግስት ምስረታ እውቅና ብትሰጥም የእስራኤል መንግስት ላይ የሰፈሩት አረቦች ነበሩ። በዚህ ላይ ደግሞ አጠቃላይ የአረብ ሀገራት ቤልፎር ዲክላሬሽንን በመቃወም እንግሊዝ ላይ ትልቅ ጫና ፈጠሩ። በዚህ ጊዜም እንግሊዝ ዘ ዋይት ፔፐር የሚባል አዲስ የአቋም መግለጫ በማውጣት አይሁዶች ወደ እስራኤል መሬት የሚያደርጉትን ፍልሰት አቆመች። የእስራኤል ሀገረ መንግስት ምስረታ ሂደትንም አስቆመች። ይሁን እንጂ በሂትለር ጭፍጨፋ ምክንያት ወደ ሀገራችን እንመለስ እንቅስቃሴ እየተጠናከረ በመምጣቱ ምክንያት እስራኤላውያኑ እንግሊዝን የሚሰሙበት ጆሮ
አልነበራቸውም። ጊዜም አክራሪ ጽዮናውያኑ ሃጋና በሚባል ጦር በፍጥነት በዘመናዊ መንገድ አደራጅተው በአረቦች የተያዘውን መሬት በጉልበት ለማስለቀቅ ተነሱ። በወቅቱም ይህንን ማከናወኑ የማይታሰብ በሰውኛ አስተሳሰብ የእብደት እቅድ ነበረ። ምክንያቱም እቅዱ ከእንግሊዝ መንግስት ጋር ግጭት ውስጥ ያስገባል። የእስራኤል መሬት ከሚጎራበቱት የአረብ ሀገራት ወታደራዊ ቤዝ ማግኘት አይቻልም። በአካባቢ ያለው የአረብ ኃይል በሙሉ የፍልስጤም ደጋፊ ነበረ። ከሂትለር ጭፍጨፋና ከሁለተኛው ዓለም ጦርነት የተረፈውን ጥቂት ወጣት መልሶ በጦር መማገድ ሞራላዊ አልነበረም። ጦርነቱ የሚካሄደው በግለሰቦች ደረጃ በተሰባሰቡ ቡድኖች እንጂ ከጀርባው የተደራጀ ሀገራዊ ድጋፍ በሌለበት ሁኔታ ውስጥ ነበረ። በእነዚህ ችግሮች መካከል ግን የማይሳካ የሚያስብል የጦርነት እቅዶች ተሰሩ። ጦርነቱም ተጀመረ። ነገር ግን ከእስራኤላውያኑ እቅድ ጀርባ ልዕለ ሰብዕና ያለው አካል እንዳለ ባስመሰከረ መልኩ እስራኤላውያኑ ማሸነፍ የማይችሉትን ጦርነት በአጭር ጊዜ ውስጥ ተአምራዊ በሆነ መንገድ አሸነፉ። ነቢዩ ኢዩኤልም ስለዚህ ጦርነት አስቀድሞ በትንቢት ሲናገር ኢዩኤል 2:3-10 እሳት ከፊታቸው ትባላለች፣ በኋላቸውም ነበልባል ታቃጥላለች፣ ከእነርሱ የሚያመልጥ የለም፣ እንደ ፈረሶችም ይሮጣሉ፣ ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰውም ፊት ሁሉ ይጠቁራል፣ እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥር ላይ ይወጣሉ፣ እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም፣ አንዱ ከአንዱ ጋር አይጋፋም፣ እያንዳንዱም መንገዱን ይጠበጥባል፣ በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም፣ በከተማም ያኮበክባሉ፣ በቅጥሩም ላይ ይሮጣሉ፣ እንደ ሌባም በመስኮቶች ይገባሉ፣ ምድሪቱ ከፊታቸው ትናወጣለች። ጦሩም በትንቢት እንደተነገረለት በአጭር ጊዜ ውስጥ እንደ ሰደድ እሳት ተቀጣጥሎ አካባቢውን ማጽዳት ጀመረ። በዚህም ጊዜ የፍልስጤም ደጋፊ ሀገራት በ1947 በተባበሩት መንግስታት ድርጅት ላይ በመጮህ የእስራኤል ጦር ባለበት እንዲቆም አስወሰኑ። እንግሊዝም ይህንን ውሳኔ ለማስፈጸም የእስራኤልን ጦር ለማስቆም ሞከረች። በዚህም ጊዜ የእንግሊዝ ጦርና በእስራኤል ጦር መካከል አስከፊ ጦርነቶች ተካሄዱ። የእስራኤል ጦርም ማንንም ሳይሰማ እቅዱን በመቀጠል በ1948 ዓ.ም የእስራኤልን ሀገር መሰረተ። በእስራኤል ሀገር ምስረታ የተናደዱት የአረብ ሀገራትም ጥርስ አልባ የሆነባቸውን የተባበሩት መንግስታትን ወደ ጎን በመተው በቀጥታ ተደራጅተው በተለያየ ጊዜ በእስራኤል ላይ ጦርነት አወጁ። በእነዚህ ጊዜያትም ማንም ይህንን እንግዳ ጦር ማሸነፍ አልቻለም። ይባሱንም ብዙ የራሳቸውን ግዛት እንኳን አጡ። ከዚያም በድርድር የተያዘባቸውን ግዛት ከዚህ እንግዳ ጦር ተረከቡ። ይህ እርስ በርሱ የማይተዋወቅ ከተለያዩ የአውሮፓ ሀገራት የተሰባሰበ በተለያየ ቋንቋና ባህል ውስጥ ያደገ በጋራ ልምምድ ያልወሰደና የእስራኤልንም መልካም ምድር በዓይኑ አይቶ የማያውቀው እንግዳ ጦር በአጭር ጊዜ ውስጥ ተደራጅቶ ፈጣን በሆነ ጦርነት እስራኤል የምትባለውን ሀገር በመመስረት ከሂትለር የተረፉ ዜጎቹን ወደ ሀገር በመመለስ በአጭር ጊዜ ውስጥ ስፍራውን እስራኤል እንዲሸት አደረገ። የሚገርመው ደግሞ ይህ ፈጣን የሆነ የሀገር ምስረታ ሂደት አስቀድሞ በትንቢት ተነግሮ ነበር። ኢሳይያስ 66:8 ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገር ማን አይቷል? በውኑ አገር በአንድ ቀን ታምጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና።
ኢሳይያስ 49:17 ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ። በክስተቱም ሀገር የሚያክል ነገር በአንድ ጊዜ ሲወለድ ተመለከትን። በተለያዩ ነቢያት ሲነገር የነበረው የእስራኤል ሀገር ምስረታም ተፈጸመ። ሕዝቅኤል 38:8-9 ከብዙ ዘመናት በኋላ ትፈለጋለህ። በኋለኛው ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ወደ ተሰበሰበች ከሰይፍ ወደ ተመለሰች ምድር ትገባለህ። እርሷም ከሕዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንደ አውሎ ነፋስም ትመጣለህ። አንተና ጭፍሮች ሁሉ ከአንተ ጋር ብዙ ሕዝብ ምድርን እንደ ደመና ትሸፍናላችሁ። ኤርምያስ 32:37-42 እነርሱን ካሳደድሁበት ሀገር ሁሉ እሰበስባቸዋለሁ፣ ወደዚህ ስፍራ እመልሳቸዋለሁ፣ ተዘልለው እንዲኖሩ አደርጋለሁ። ይህንንም እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣው እንዲሁ የተናገርኩላቸውን በጎነት ሁሉ አመጣላቸዋለሁ። ሕዝቅኤል 36:24 ከአሕዛብ መካከል አወጣችኋለሁ፣ ከየአገሩ ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁ አመጣችኋለሁ። ሕዝቅኤል 37:21 እነሆ የእስራኤል ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራም ሁሉ እሰበስባቸዋለሁ፣ ወደ ገዛ ምድራቸውም አመጣቸዋለሁ። ኢሳይያስ 49:14-23 ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። ዓይንሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖርብሽ የተነሳ ዛሬ ጠባብ ትሆናለችና የዋጡሽ ይርቃሉና። የወላድ መካን ከሆንሽ በኋላ የተወለዱ ልጆችሽ በጆሮችሽ ስፍራ ጠቦኛልና እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝብዣለሁና እነዚህም ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበረ፣ እነዚህስ ወዴት ነበሩ ትያለሽ። ጌታ እግዚአብሔርም እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖች አቆማለሁ። ወንዶች ልጆችሽንም በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንሁ ታውቂያለሽ። እኔንም በመተማመን የሚጠባበቁ አያፍሩም። ሕዝቅኤል 39:25-29 ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን የያዕቆብ ምርኮ እመልሳለሁ፣ ለእስራኤል ቤት ሁሉ እራራለሁ፣ ስለ ቅዱስ ስሜም እቀናለሁ። ማንም ሳያስፈራራቸው በምድራቸው ተዘልሎ በተቀመጡ ጊዜ፣ ከአሕዛብ ዘንድ በመለስኋቸው ጊዜ፣ ከጠላቶቻቸው ምድር በሰበሰብኋቸው ጊዜ፣ በብዙ አሕዛብ ፊት በተቀደስሁባቸው ጊዜ እፍረታቸውንና የበደሉኝን በደላቸውን ሁሉ ይሸከማሉ። እኔም ወደ አሕዛብ አስማርኪያቸዋለሁና ወደ ገዛ ምድራቸውም ሰብስቤያቸዋለሁና እኔ እግዚአብሔር አምላካቸው እንደሆንሁ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲያ አልተውም፣ ፊቴንም ከእነርሱ ከእንግዲህ ወዲያ አልሸሽግም። መንፈሴን በእስራኤል ቤት ላይ አፍስሻለሁ ይላል ጌታ እግዚአብሔር።
በእነዚህ ትንቢቶች ውስጥም አሁን እስራኤል በጠላቶቿ መካከል ያለችው ከስደት ተመላሽ መንፈስ ሳይሆን ከታች እንደተመለከተው ለጠላቶቿ አለቃ እና የመንገድገድ ዋንጫ ሆና ከወዳጆቿ ጋር ደግሞ እያቀማጠላችሁ በተባለው መንገድ ነው። ሕዝቅኤል 38 አንተና ወደ አንተ የተሰበሰቡት ወገኖች ሁሉ ተዘጋጁ፣ አንተም ራስን አዘጋጅተህ አለቃ ሁናቸው። ዘካርያስ 12 ከ2-3 እነሆ ኢየሩሳሌምን የመንገድገድ ዋንጫ አደርጋታለሁ፣ ለአሕዛብም ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ። ኢሳይያስ 66:12 እግዚአብሔር እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ፣ ከዚያም ትጠባላችሁ፣ በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እያስቀመጡ ያቀማጥሏችኋል። ዛሬ በዓለም ላይ ለእስራኤል ገለልተኛ አቋም ያለው ሰው የለም። ማንኛውም ሰው ወይ እስራኤልን በጣም ይወዳታል ወይ በጣም ይጠላታል። ኢትዮጵያ ላይ ሚሊዮኖች በእርስ በርስ ጦርነት ሲያልቁ ግድ ያላለው ዓለም በእስራኤልና ፍልስጤም ጉዳይ ጥቂት ሰው ሲገደል መዓት እንደወረደ አድርጎ ነው የሚያወራው። ይህ የሆነው ጉዳዩ የሰብአዊ መብት ጉዳይ ሳይሆን ጉዳዩ መንፈሳዊ ጉዳይ በመሆኑ ምክንያት ነው። በአላህ መንፈስ የሚንቀሳቀሱት እስራኤልን አምርሮ ሲጠሉ፣ በእግዚአብሔር መንፈስ የሚንቀሳቀሱት ደግሞ በእጅጉ ይወዷታል። መጽሐፍ ቅዱሱ ወዳጆቻችሁ በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እያስቀመጡ ያቀማጥሏችኋል፣ የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ ለኢየሩሳሌም ሰላምን ለምኑ፣ አንተንም ለሚወዱ ልማት ይሁን በሚለው መንፈስ የሚንቀሳቀሱ አማኙ ማህበረሰብ የእስራኤል ጠበቃ ሲሆን፣ በተቃራኒው ደግሞ ሳሂህ ሙስሊም 41:69-85 ላይ አይሁዶችን ተዋግታችሁ እስክታጠፏቸው ድረስ የቂያማ ቀን አይመጣም ተብለው እንደተገለጸው እና መጽሐፍ ቅዱሱም ይህንን አባባል አስቀድሞ በመዝሙር 83:4 ላይ ኑ ከሕዝብ እናጥፋቸው ደግሞ የእስራኤል ስም አይታሰብ ይላሉ ብሎ በተናገረው መሰረት በአላህ መንፈስ የሚንቀሳቀሱት ደግሞ የእስራኤልን መጥፋት ሲያልሙ ይኖራሉ። ዛሬ እስራኤል የ77 ዓመት ወጣት ሀገር እና የ3000 ዓመት አዛውንት ሀገር ሆና በጠላቶቿ መካከል እየኖረች ያለችው በብዙ ክብር ለአካባቢው አለቃ ሆና ነው። በስጋዊው ዓይን ሲታይ የዚህ ጥንካሬ ምንጭ በዘመናዊ መንገድ የተደራጀው መከላከያ ሰራዊቷና የደህንነት ተቋሟ ነው። የእስራኤል የመከላከያ ተቋም ከየትኛውም ሀያል ሀገር መከላከያ ሰራዊት እኩል የተደራጀ አሉ የሚባሉ እስከ ኒውክለር ቦምብ የታጠቀ የምድርን ክበብነት ዞሮ መምታት የሚችሉ ሚሳይሎች የታጠቀ ከምድር ክበብ ወጥተው በቀጥታ ከሰማይ ወደ ታች መደብደብ የሚችሉ ባሊስቲክ ሚሳይሎችን የታጠቀ በራዳር እይታ ውስጥ የማይገቡ ጄቶችን የታጠቀ ከፍተኛ አውዳሚ አረሮችን የሚታጠቁ አጥፍቶ ጠፊ ድሮኖችን የታጠቀ የጠላትን ዘመናዊ ጄቶች ጨምሮ የሚሳይሎችንና የድሮኖችን እንቅስቃሴ የሚከታተል የተራቀቀ የራዳር ስርዓትና ከዚህ ስርዓት ጋር የተሳሰሩ የጸረ ሚሳይል፣ ጸረ ጄትና ጸረ ድሮን መሳሪያዎችን የታጠቀ ምድራዊዋ እስራኤል እንኳን ሙሉ በሙሉ ብትጠፋ በጠፋችበት ሁኔታ ውስጥ በከርሰ ምድርና በሳተላይት ላይ በተጠመዱ የኒውክሌር አረሮች ጠላቶቻቸውን መልሶ አመድ ማድረግ የሚችል አቅም ያለው ይህም ሳምሶን ኦፕሽን የተባለውን ስልት የሚከተል አእምሮ ያለው በመደበኛ ጦርነት ሊገጥመው የማይችለው ሰራዊት ነው።
እስራኤል ከተመሰረተችበት ከ1948 አንስቶ ይህንን መከላከያ ሰራዊት ተጠቅማ ከ19 በላይ መደበኛ ውጊያዎችን አካሂዳ ሁሉንም በድል አጠናቅቃለች። ከነዚህ ድሎች ውስጥም 2 ሚሊዮን ህዝብ 80 ሚሊዮን ህዝብን የገጠመበት አንድ አዲስ የተመሰረተች ሀገር ብቻዋን 3 ነባር ጠንካራ ጎረቤቶቿን ገጥማ ያሸነፈችበት የስድስቱ ቀን ጦርነት መቼም የማይረሳ ታሪክ ነው። የእስራኤል የደህንነት ተቋምም በዓለም ላይ አሉ ከሚባሉ ጥቂት የደህንነት ተቋማት ውስጥ ይመደባል። ከአወቃቀሩና ከአሰራሩ ምስጢራዊነት የተነሳም እጁ እስከየት እንደሚረዝም፣ ዓይኑ የት ድረስ መመልከት እንደሚችል፣ ጆሮ እስከየት ድረስ ዘልቆ እንደሚያዳምጥ እንኳን አይታወቅም። ይህ የደህንነት ተቋም ዛሬ ሞሳድ ተብሎ በአዲስ መልክ ይደራጅ እንጂ የእስራኤል ሕዝብ የደህንነት ተቋማትን ጥቅም የገባው ግን ከጥንት ከነ ኢያሱ ዘመን ጀምሮ ነው። ይህ ተቋምም ብዙ ተአምራዊ ኦፕሬሽኖችን አድርጓል። ከነዚህ ኦፕሬሽኖች ውስጥም 106 እስራኤላውያንን እንደጫነ ወደ ኢንቴቤ የተጠለፈውን አውሮፕላን የማስለቀቅ ኦፕሬሽን፣ ሞቷል ተብሎ መረጃው የተለቀቀውና ስሙን ቀይሮ ከሀገር ልኮ አርጀንቲና ውስጥ ይኖር የነበረውን የናዚውን ነፍሰ በላ ኤክማንን ተከታትሎ የመያዝና ለፍርድ የማቅረብ ኦፕሬሽኖች ይጠቀሳሉ። የስለላ ድርጅቱ ሂዝቦላ የሚጠቀማቸውን ፔጀር እና ዎኪቶኪ የሚባሉ የኮሚኒኬሽን መሳሪያዎችን በአንድ ጊዜ እንዲፈነዱ ያደረገበት ኦፕሬሽን እና ኢራን ውስጥ ተቀምጦ ድሮኖችን እያመረተ እዚያው ሆኖ እዚያው ሲደበድብ የነበረባቸው ኦፕሬሽኖች ደግሞ የቅርብ ጊዜ አስደማሚ ኦፕሬሽኖቹ ናቸው። የደህንነት ተቋሙ በተለያየ ጊዜያት ከሚሰራቸው ሴራዎች ውስጥም ሁለቱ የእስራኤል ጠላቶች ኢራንና ኢራቅ ከ1980 እስከ 1988 እርስ በርስ በሚዋጉበት ወቅት ሆነ ብሎ እርስ በርስ እንዲጨፋጨፉ ለሁለቱም የተቃራኒዎቻቸውን ወታደራዊ መረጃዎችን ሲሸጥ የነበረበት፣ እንደዚሁም እስላሚክ ስቴት የሚባለውን ድርጅት በማቋቋም አረቦች እርስ በርስ እንዲጨፋጨፉ ያደረገበት ሴራዎቹ የማይረሱ ትውስታዎች ናቸው። እስራኤል በተሰጣት የተስፋ ቃል ከተመሰረተች በኋላ በተለያዩ ጊዜያት ከአረቦች በተነሱባቸው የመልሶ ማጥቃት ጦርነቶች፣ አስከፊ ጦርነቶች ውስጥ ብታልፍም ጦርነቶቹ ግን እስራኤል ላይ ያን ያህል ጉዳት ሳያደርሱ ይባሱኑ ለእስራኤል ተጨማሪ መሬቶችን ሲያስገኙላት ነበረ። ግብፅ፣ ሶሪያና ዮርዳኖስ በስድስቱ ቀን ጦርነት እስራኤልን ወግተው በጦርነቱ ከደረሰባቸው ሽንፈት በተጨማሪ ያተረፉት ግዛታቸውን ለእስራኤል አስረክቦ መቀመጥ ነበረ። ግብፅ የሲናይ በረሃን፣ ሶሪያ የጎላን ኮረብታዎችን፣ ዮርዳኖስ ደግሞ የዮርዳኖስ ወንዝ አካባቢዎችን ለእስራኤል አስረክቦ ነበረ። በግለሰቦች ደረጃም ቢሆን ተመሳሳይ ነገር ነው የምንመለከተው። ተራ ግለሰቦችን ትተን መሪዎችን እንኳን ብንመለከት የሀገር መሪዎች በእስራኤል ላይ ከተነሱ ቀን ጀምሮ የሚኖሩት ሕይወት የሰቀቀን ሕይወት ነው። እነዚህ መሪዎችም የፈሩት ነገር ሳይቀርላቸው ከሌሎች መሪዎች ተለይተው እድሜያቸው ሲያጥር ነው የምንመለከተው። ከእድሜ ማጠር በላይ ደግሞ አያያዛቸውና አገዳደላቸው እንኳን በውርደት ነው። ለምሳሌ የሊቢያው ፕሬዝዳንት መሐመድ ጋዳፊ፣ የኢራቁ ፕሬዝዳንት ሳዳም ሁሴን እና የግብፁ ፕሬዝዳንት መሐመድ ሙርሲን መመልከት ይቻላል። ሌሎች ደግሞ ማንም በማያገኘን ቦታ ነው ያለነው ባሉበት ቦታ ነበረ ከነነፍሳቸው የነደዱት። ተራ ግለሰቦችን ትተን ከኦክቶበር 7 2023 የሐማስ ኦፕሬሽን አልአቅሳ ፍለድ እስከ ጁን 24 2025
የእስራኤል ኦፕሬሽን ራይዚንግ ላየን የተገደሉትን የአክሲስ ኦፍ ሬዚስታንስ መሪዎች የነበሩትን የኢራን፣ የሂዝቦላ እና የሐማስ መሪዎችን ብንመለከት ኢራን ላይ የኢራን ፕሬዝዳንት የነበሩትን ኢብራሂም ራይሲን ለመግደል ከተቀናበረው ሴራ አንስቶ ብዙ ሜጀር ጄኔራሎች፣ ብዙ ብርጋዴር ጄኔራሎች እና ብዙ የፖለቲካ ሰዎች በዚህ ኦፕሬሽን ተገድለዋል። ሂዝቦላ ላይ ከፕሬዝዳንቱ ከሐሰን ነስረላ እና ከሐሺም ሰይፈዲን አንስቶ ትልቅ የድርጅቱ መሪዎች እና የፖለቲካ ኃላፊዎች ተገድለዋል። ሐማስ ላይ ከያህያ ሲንዋር እና እስማኤል ሃንዬ አንስቶ እስከታች ያሉት ትልቅ የወታደራዊ መኮንኖችና ባለስልጣኖች ተገድለዋል። በዚያን ግጭት ወቅት የሐማስ እና የሂዝቦላ አባል እንደዚሁም የኢራን የኒውክሌር ሳይንቲስት መሆን ማለት መች እንደሚገደል ያልተነገረው በሰቀቀን የሚኖር የሞት ፍርደኛ መሆን ማለት ነበረ። በየቀኑ ሲገደሉ የነበሩትን የሐማስ እና የሂዝቦላ ተራ አባላትን ትተን አንቱ የተባሉ ከፍተኛ ጥበቃ የሚደረግላቸውን የኢራን የኒውክሌር ሳይንቲስቶችን ግድያ ብንመለከት እስራኤል ከኦክቶበር 7 2023 በፊት 6 የኢራን የኒውክሌር ሳይንቲስቶችን በረቀቁ ሴራዎች ገድላለች። ከሁሉ የሚገርመው ደግሞ ሞሰን ፋክሂርዛዴህ የተባለው የኒውክሌር ፊዚክስ ፕሮፌሰር እና የኢራን ኒውክሌር ፕሮግራም ኃላፊ የነበረው ሳይንቲስት የተገደለው በተለየ መንገድ የሰው ልጅ አጠገቡ በሌለበትና ዛፍ ላይ በተጠመደ በሪሞት ኮንትሮል በሚሰራ ማሽን ጋር ነበር። እስራኤል ከጁን 13 2025 እስከ ጁን 24 2025 ኢራን ላይ ባካሄደችው ኦፕሬሽን ራይዚንግ ላየን ዘመቻ ደግሞ በ12 ቀናት ውስጥ ብቻ 14 የኢራን የኒውክሌር ሳይንቲስቶችን ገድላለች። እስራኤል በተመሰረተችበት በዚህ አጭር ዕድሜ በትንሽ ጂኦግራፊ ክልል በባዶ የተፈጥሮ ሀብትና በጥቂት የህዝብ ብዛት ይህንን ሁሉ ጥንካሬ የያዘችው በሃይማኖት፣ በዘር፣ በቋንቋና በባህል አንድ በሆኑ ጂሃድን መጠቀም በሚችሉ በነዳጅ ዘይት ሀብት በተንበሸበሹ ከበርቴ ጠላቶቿ መካከል እንደ ሳንጃ ተሰንቅራ ባለችበትና እነዚህ ጎረቤቶቿም ይህችን በመካከላቸው የተሰነቀረች ሳንጃ መስላ የተቀመጠችውን ሀገር ከመካከላቸው ነቅለው ለማጥፋት የቻሉትን ሁሉ ጥረት በሚያደርጉበት ሁኔታ ውስጥ መሆኑ ተአምራዊነቱን ብሎም የእስራኤል የቃል ኪዳን ሀገር ናት አባባልን እውነታ ያረጋግጣል። እነዚህ የእስራኤል ታሪኮች ያላረጁና ከእስራኤል ምስረታ ከ1948 ዓ.ም ወዲህ የተፈጸሙ ናቸው። ዛሬ ኤቲስቶች መጽሐፍ ቅዱሱ ላይ የተነገሩትን የእስራኤል ታሪኮች እንደ ልብ ወለድ እንደሚያዩት ሁሉ ቀጣዩ ኤቲስት ትውልድም እነዚህን ታሪኮች ልብ ወለዶች ናቸው እንደሚል እሙን ነው። ነገር ግን ውሾቹ ይጮኻሉ፣ ግመሎቹ በመስመር ይጓዛሉ እንደሚባለው ተረት ታሪኩ ሳይስተዋል የሚፈስ እውነታ ነው። ብልሆች ደግሞ በመግቢያው ክፍል እንደተገለጸው ነጠብጣቡን እያገናኙ እውነታውን ያስተውላሉ። በአጠቃላይ ስንመለከት መጽሐፍ ቅዱሱ እስራኤል ለእግዚአብሔር ከታዘዘች ተከብራ እንደምትኖር፣ ካልታዘዘች ደግሞ እንደምትዋረድ የተናገራቸውን እውነታዎች በተግባር የተረጋገጠ እውነታ መሆኑን ስንመለከት የመጽሐፍ ቅዱሱን እውነተኛነትና ልዕለ ስብዕናነት እንመለከታለን።